እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ቤተክርስቲያናችን የተሰቀለውን ክርስቶስን ትሰብካለች። ብዙዎች ታዲያ የተሰቀለ ክርስቶስን መስበክ ማለት ስለ ቅዱሳን አለመናገር፣ ስለ እመቤታችን አለመናገር ይመስላቸዋል። ሐዋርያው ቅዱስ ጳውሎስ የተሰቀለውን እንሰብካለን ያለው የጽርዕን የጥበብ ፍለጋ የአይሁድን የምልክት መሻት ነቅፎ እንጂ ስለ ቅዱሳን መናገር ነቅፎ አይደለም። ክርስቶስን እንሰብካለን ያለው ይሄ መጽሐፍ ቅዱስን አለመረዳት ነው። በሌላ አነጋገር ስለ ክርስቶስ የምንሰብከው በመጽሐፍ ቅዱስ ባለን ሕግ አይደል? መጽሐፍ ቅዱስ ራሱ ስለ ቅዱሳን ሲሰብክ ስናገኝ ደግሞ ምን ልንን እንችላለን? የሐዋርያት ሥራ ስለ ሐዋርያት ይሰብካል። ሌላ ስለማን ያወራል? ኦሪት ዘፍጥረት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይሰብካል መጽሐፍ ቅዱስ አይደል? ስለዚህ ስለ ቅዱሳንማ መስበክ ስለ እግዚአብሔር ብሎ በሃይማኖት በትዕግስት በፍቅር የኖሩትን ሰዎችማ መስበክ የመጽሐፍ ቅዱስም ታሪክ ነው። ስለዚህ ቤተክርስቲያን መጽሐፍ ቅዱሳዊት መሆኗ የሚያሳየው ስለ ቅዱሳን መናገሯ ነው። ስለ ቅዱሳን የማይናገር ቤተ እምነት እውነተኛ እምነት ሊሆን አይችልም። በእርግጥም ቅዱሳኑ በህይወታቸው የሚሰብኩት ራሱ ክርስቶስ ነው፣ ሌላ ምን አለ? ስለዚህ ስለ ቅዱሳን መስበክ እኮ ክርስቶስ መስበክ ነው ብለን ብንናገር አናፍርም። ለምን? ስለ ሐዋርያው ቅዱስ ጳውሎስ መናገራችን ቅዱስ ጳውሎስ ስለ ክርስቶስ የተቀበለው መከራ መናገራችን ነው። ሐዋርያው ቅዱስ ጴጥሮስ ቁልቁል መሰቀሉን ካወራው ስለማን ተሰቀለ የሚለው የሚያመጣው ክርስቶስ ነው። ስለዚህ ክርስቶስን የምንሰብከው እንዲሁ በቀላል ነገር ብቻ አይደለም። አካላቸውን መስዋዕት ባደረጉ ሐዋርያት ሰማዕታት ጭምር ነው የምንሰብከው ማለት። ስለዚህ የሰማዕታቱ መገደል፣ መታረድ፣ ደማቸው እንደው መፍሰስ ለክርስቶስ የተከፈለ መስዋዕትነት ነው። ምክንያቱም ብድር መክፈል ነው። ሐዋርያው ቅዱስ ጳውሎስ ምን ብሏል? እግዚአብሔር አብ በልጁ መከራ አበደረን ይላል። በልጁ መከራ አበደረን በመስቀል ላይ። ስለዚህ የተበደሩትን ሲከፍሉ የኖሩ ቅዱሳን አሁን የሚነገረው ያው ለገሌ ከፍሏል ብድሩን። እኛ ሁላችንም ገና ብድር ለመክፈል ነው በዚህ ዓለም የምንኖረው። ብድር ያልከፈለ ሰው ደግሞ ሁሌ አንገት ደፍቶ መኖሩ ማይቀር ጉዳይ ነው። ከክርስቶስ ፍቅር ማን ይለየናል አለ። እውነት ነው። ሰይፍ ነው፣ መከራ ነው፣ ጭንቀት ነው፣ ስደት ነው፣ ረሃብ ነው ወይ? በየዕለቱ እንደሚታረዱ በጎች ተቆጠርን ያለው የነብይ ቃል በእኛ ተፈጸመ አለ። ይሄ ተፈጸመ ብለን ሰብካለን። ይሄን መስበካችን ክርስቶስን ከመስበክ ወደ ኋላ የሚያስብል አይደለም። ስለዚህ ቤተክርስቲያን ክርስቶስን እንዲህ እያለች ትሰብካለች።